በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚሰራበት ጸጋ። ሐዋርያው ቅዱስ ጳውሎስ በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ብሏል። ይህ እውነት ነው። በእግዚአብሔር ጸጋ ባይሆን ኖሮ ቅዱስ ጳውሎስን አይሆንም ነበር። የጠርሴሱ ሰው ሳውል ሆኖ ከቤተ ክርስቲያን አሳዳጅነት ጋር በቀረ ነበር እንጂ። እግዚአብሔር ከእርሱ ጋር የሠራው የመጀመሪያ ሥራ ጥሪው ነበር። አገልጋይ የማድረግ ጥሪ፣ የአሕዛብ ሐዋርያ የማድረግ ጥሪ። ይህ ጸጋ እስከ ፍጻሜው የተከተለው ጸጋ ነው። እግዚአብሔር የሚሰራበት ጸጋ የሚለው ገለጻ በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ ውስጥ ይገኛል። አዳም ከበደለ ጀምሮ እርሱና ልጆቹ ከሞት ፍርድ እንዴት አመለጡ? ይህ በሥጋዌው በኃጢአት ይቅርታና በቤዛነት በታየው ጸጋ ነው። ጻድቁ ኢዮብ የንብረቱን ጥፋት፣ የልጆቹን ሞት፣ የጤናውን መታወክ፣ አጽናኝ ከመሰሉ ጓደኞች የሚገጥመውን ማቁሰል እንዴት ታገሰ? በጸጋ በረድኤት ባይሆን ይህን ሁሉ መታገስ ባልቻለ፣ ለትዕግሥትና ለትዕግሥተኛነትም ምሳሌ ባልሆነ ነበር። ጻድቁ ዮሴፍም ከጌታው ሚስት የቀረበበትን ፈተና ማለፍ የተቻለው እንዴት ነው? ከእርሱ ጋር ባለ የመንፈስ ቅዱስ ጸጋ ረድኤት ነው። እርሱ ከወንድሞቹ ቅናትና ተንኮልም ያመለጠው በዚህ ነው። ይህ በሰው ሥራ ሊሆን አይችልም። ይህ የሆነው ከሰዎች ጋር በሚሠራ የእግዚአብሔር የረድኤት ጸጋ ነው። እንዲሁም ጸጋ እግዚአብሔር ዳዊትን የመሰለ ታናሽ ብላቴና ኃያሉን ጎልያድን እንዲጥሉ የሚያደርግ ነው። በእርሱ ፊትም መቆም አይቻለውም ነበር። ከዕድሜውም የተነሳ ለውትድርና ሊሰለፍ የደረሰ አልነበረምና የተጠቀመበትም የውጊያ መሳሪያ ለዚያ የሚያበቃ አልነበረምና። እንዴት ለስላሳ ጠጠር ድንጋይ ይህን ግዙፍ ሊጥል ይችላል? ነገር ግን ኃይሉ ጸጋ እግዚአብሔር ነበር። ዳዊት ራሱ እንዲህ አለ፣ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። ከዚህም ጸጋ ጋር ከመዝሙሮቹ በአንዱ እንዲህ ሲል ዘመረ፣ እግዚአብሔር ከእኛ ጋር ባይሆን በዚያን ጊዜ ሕያዋን ሳለን በዋጡን ነበር። እነዚያ በሰረገላ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። የእግዚአብሔር ጸጋ ከኖህ ጋር ከጥፋት ውሃ ታሪክና ከመርከቧ ጋር በተያያዘ ሰርቷል። ኖህና ቤተሰቡ ከጥፋት ውሃ እንዴት ዳኑ? ከአራዊትስ ጋር ያለ ጉዳት ለወራት በመርከብ ውስጥ መኖር እንዴት ተቻለ? መርከቧንስ ወደ ተራራ ከፍታ ማውጣት እንዴት ተቻለ? የምድር ሕያዋንስ ጥፋት እንዴት ታገሱት? ይህ ሁሉ የተቻለው በእግዚአብሔር ረድኤት ነው። ይህ ጸጋ ረድኤት ከወንድሙ ከኤሳው ቁጣ ሸሽቶ ከተሰደደው ከአባቶች አባት ከያዕቆብ ጋርም ነበር። ከሰማይ እስከ ምድር ተዘርግቶ የታየውን መሰላል ያሳየው የእግዚአብሔር ጸጋና ረድኤት ነው። እግዚአብሔርም እነሆም እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ ብሎ ቃል ኪዳን ሰጠው። ስለዚህ ጸጋ ዳዊት ሲናገር እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል፣ እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል፣ ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል አለ። ይህ ጸጋና ረድኤት አባቱ የሚቃጠል መሥዋዕት አድርጎ ሊያቀርበው በወሰደው ጊዜ ከይስሐቅ ጋርም ነበር። ከእንጨት ጋር በታሰረ ጊዜ፣ ካራም በላዩ ላይ በተሳለበት ጊዜ ምን ተሰማው? ካራው ወደ እርሱ ሳይደርስ የጠበቀው ምንድን ነው? አዎ አብርሃምን በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና ያለው ጸጋ ረድኤቱ ነው። እውነት ነው። ሰው በጭንቅ ጊዜ የእግዚአብሔር ጸጋ በሕይወቱ ሲመጣ ሲያድነውም ያያል። ይህ በአሳ አንባሪ ከርስ የነበረውን ዮናስን ያስታውሳል። አሳ አንባሪ ውጦ ሳያደቀው ሳያዋህደው በከርሱ የጠበቀው የእግዚአብሔር የረድኤት ጸጋ ነው። ጸጋው ከአሳ አንባሪ ጉልበት ይልቃል። ዳዊትም በሞት ጥላ መካከል እንኳ ብሄድ አልፈራም፣ አንተ ከእኔ ጋር ነህና አለ። ጸጋው በፈርዖን ፊት በቆመ ጊዜ ከነቢዩ ሙሴም ጋር ነበር። ጸጋው በእስራኤላውያን ስቃይ ውስጥም ነበር። ቀይ ባህርን ባቋረጡ ጊዜ ከሙሴ ጋርም ነበር። እርሱ ባህሩን በበትሩ መታ።
ጸጋ እግዚአብሔርም ከፈለው። በባህርም መካከል በምቹ መንገድ ተጓዙ። በበትሩም ዓለቱን መታ። ጸጋ እግዚአብሔርም ውሃን አፈለቀ። ታናሽ ብላቴና ሆኖ ሳለ የእግዚአብሔር ጸጋ ከኤርምያስ ጋርም ነበር። እነሆ በምድሪቱ ሁሉ ላይ በይሁዳም ነገሥታት በአለቆቿና በካህናቷ ላይ በምድሪቱም ሕዝብ ላይ እንደ ተመሸገ ከተማ እንደ ብረትም አምድ እንደ ናስም ቅጥር ዛሬ አድርጌሃለሁ። ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝ ያለውን የእግዚአብሔርን ቃል ሰማ። ሁላችንም ብንሆን ብቻችንን እንደሆነ አይሰማን። የእግዚአብሔር ጸጋ ከኛ ጋር አለ። የእግዚአብሔር ጸጋ በወህኒ በካቴና ስር ከነበረው ቅዱስ ጳውሎስ ጋር ይሠራ ነበር። እርሱ ስለ ጽድቅ፣ ራስን ስለ መግዛት፣ ስለ ፍርድም በሸንጎ ይናገር ነበር። ሀገረ ገዢ ፊሊክስ ግን ይፈራ ነበር። ፊሊክስን እንዲፈራ ያደረገው የእግዚአብሔር ጸጋ ነው። ይኸው የረድኤት ጸጋ ንጉሥ አቅሪጳ ቅዱስ ጳውሎስን በጥቂት ክርስቲያን ታደርገኝ ትወዳለህ እንዲል አድርጓል። ማለትም በአንተ ትንሽ ጥረት በቃልህ ውስጥ ጸጋው ብዙ ይሠራል ሲል ነው። ስለዚህ ቅዱስ ጳውሎስ ሰዎች ሁሉ የወንጌልን ምስጢር በግልጥ እንዳሳውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ብሎ እንዲጸልዩለት ይጠይቅ ነበር። ቃሉ የሚሰጠው በጸጋው ነው። ስለ ትንሣኤን በሰበከበት ጊዜ የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። ይህ ነው በተርታ ንግግርና በጸጋ ከሚሆን ቃል መካከል ያለው ልዩነት፣ በሰሚዎቹ ላይ ባለው ተጽዕኖ ውጤት። ጸጋው በቋንቋዎች ሁሉ መናገርን ያድላል። ይኸው ጸጋ ቅዱስ ማርቆስ ወደ ግብፅ በመጣ ጊዜ አብሮ ሰርቷል። እንደ ሌሎች ሐዋርያት ሁሉ ብርና ወርቅ ይዞ አልመጣም። እርሱን ፈርዖናዊ፣ ግሪካዊ፣ የሮማውያንና የጣዖት አምላኪዎች ፍልስፍና ሁሉ አጋጥሞታል። ጸጋው ግን አብሮት ነበር። መጀመሪያ አስተምሮ ባጠመቀው በአንያኖስ ውስጥ ሰርቷል። ግብፅንም በስብከቱ እስክትሞላ ጸጋው ከእርሱ ጋር ይሠራ ነበር። ጸጋው ከቆርኔሌዎስ ጋርም ሰርቷል። ለማመንም ቀላል ሆነለት። ሐዋርያው ቅዱስ ጴጥሮስንም ላከለት። ቅዱስ ጴጥሮስን በሚሰሙትም ሁሉ ላይ መንፈስ ቅዱስ ሞላባቸው። አሕዛብም ወደ እምነት ቀረቡ። ጸጋው ለሰባኪያን ቃልን እንደሚሰጥ ሁሉ ስለ ሰማዕያኑ መቀበልን መረዳትን ያድላል። ይህም ብቻ አይደለም፣ ለቃሉ ኃይልን ለስብከትም አጋጣሚዎቹን ያመቻቻል። ሌላው እጅግ አስገራሚው የጸጋው ሥራ በጌታችን ቀኝ በተሰቀለ ወንበዴ ላይ ያደረገው ነበር። ጌታችን ደሙ ይፈስ ነበር። መስተሳልቃን ራስህን አድን ከመስቀልም ውረድ እያሉ ይዘብቱበት ነበር። ሌላውም በግራ የተሰቀለ ወንበዴ ይሳደብ ነበር። ታዲያ በቀኝ የተሰቀለ ወንበዴ እንዴት አመነ? በእርግጥም ጸጋው በእርሱ ውስጥ ይሠራ ነበር። ስለ ሰማዕታትስ እነዚያን እጅግ አስቸጋሪ መከራዎች እንዴት ታገሱ? አክሊሎቻቸውን እስኪያገኙ እንዴት ጸኑ? እንዴት እናት ከእግሮቿ ስር ልጇ እየታረደ ታገሰች? እንዴትስ ለሞት እየተሰጠ ልጇን ልታበረታታ በቃች? ይህ የሰው ሥራ አይደለም፣ በእነርሱ የሚሠራ ጸጋው ነው እንጂ። ስለ ቤተ ክርስቲያን ምን እንላለን? እስካሁን እንዴት ጸንታ ተገኘች? እነዚያን ሁሉ ሕማማት እንዴት ታገሰች? እምነትንም እስከዚህ ዘመን እንዴት አሻገረች? የገሃነም ደጆች አይችሏትም እያለ በቃሉ በሚያጽናናት ከእርሷ ጋር በሚሠራ በጸጋው አይደለምን? ወደ ዘመነ ብሉይ እንመለስ። በአናብስት ጉድጓድ የነበረውን የዳንኤልን ሕይወት እናስተውል። እርሱ አናብስቱን አልፈራም፣ በፊታቸውም አልተጠነቀቀም። ታዲያ ጸጋ እግዚአብሔር መልአኩን እስኪልክለት የአናብስቱንም አፍ እስኪዘጋ ለዚያ ቅጽበት እንዴት ጸና? እርሱ በሰላም ከጉድጓዱ ወጥቷልና። በእነዚያ ሁሉ ተግዳሮቶች መሃል ነህምያ የኢየሩሳሌምን ቅጽሮች እንዴት አነጸ? እግዚአብሔር በፋርሱ ንጉሥ በንጉሥ አርጤክስስ ፊት ሞገስን እንዴት ሰጠው? መሳሪያና የድጋፍ ደብዳቤ እስኪሰጠው ድረስ እርሱ ነህምያን እንዲረዳው እንዲያበረታታው የፋርሱን ንጉሥ ልብ ምን ለወጠው? ጸጋ እግዚአብሔር አይደለምን? ወደ ቤተ ክርስቲያን ታሪክም እንምጣ። መናንያን በበረሃ እንዴት ይኖራሉ? ብቸኝነቱን፣ የተፈጥሮን ግርማና የአራዊቱን የሌት ግማ እንዴት ታገሱ? ለዘመናት ያለ አጽናኝ ረድእ እንዴትስ ይኖራሉ? ያለ ጥርጥር በእግዚአብሔር ጸጋ ነው። የእምነት አርበኞችስ የመናፍቃንን ጾርና ከንቱ ትምህርት እንዴት ተቋቋሙ? አትናቴዎስን የመሰሉ ከመንበሩ ለ4 ጊዜያት የተሰደደ
ዓለም እኮ አንተን ይጠላሃል የተባለበትና ሌሎች እንዴት ከእምነት ጋር ተጣብቀው በጽናት ኖሩ። ከጥርጥሮች ሁሉ ዳግም መልሰው ሃይማኖትን አቆሙ። ይህ ሁሉ በጸጋ እግዚአብሔር የሆነ ነው። ወንድሞቼ ሆይ ጸጋ እግዚአብሔር በሁሉም ላይ ይሰራል። ታዲያ የሚቀረው ምንድነው ቢባል እኛ ከእርሱ ጋር ለመስራት ያለን ዝግጁነት ነው። መጽሐፍ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ነገር ግን ሁሉም ድኗል ወይስ እርሱ እየፈለገ እነርሱ አይፈልጉትም? ይህ እርሱ ሊጎበኛት እንደፈለጋት እርሷ ግን መጎብኘቷ እንዳላወቀችው ኢየሩሳሌም መሆን ነው። ስለዚያም ጌታ እንዲህ አለ፣ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተም አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። እርሱ በደጅ ቆሞ ያንኳኳል። ማንም በሩን ቢከፍትለት ጌታ ይገባል። የማይከፍትለት ከሆነ ግን እግዚአብሔር ማንም እንዲወደው አያስገድድም። ይህ በነጻ ፈቃዳችን ውስጥ ያለ የራሳችን ጉዳይ ነው። ለእግዚአብሔር የጸጋ ሥራ መልስ መስጠት አለመስጠትም ቢሆን እንደዚያው። የዘሪው ምሳሌ ዘሪው በሁሉም አይነት መሬት ላይ ዘርን ዘራ። አንዳንዶቹ 100፣ 60ና 30 ያማረ ፍሬ አፈሩ፣ ሌሎች ደግሞ ምንም አላፈሩም። ስለዚህ ሁሉም መሬት ላይ ቢዘራም የመሬቱ ባህሪ ለማፍራትም ላለማፍራቱም ምክንያት ነበር። ብዙ ሰዎች ጌታችንን በሥጋዌው በምድር ላይ በተመላለሰበት ዘመን አግኝተውታል። አንዳንዶቹ ተከተሉት፣ ደቀ መዛሙርትም ሆኑ። አንዳንዶቹም ቃሉን ሰምተው እንደዚያ ባለ ጸጋ እያዘኑ ሄዱ። ምክንያቱም ልባቸው ከጸጋው ጋር ለመስራት የተዘጋጀ አልነበረምና። የገንዘብ ፍቅር በውስጡ ካለው የጸጋ እግዚአብሔር ጥሪ ጋር እንዳይሰራ ለዚያ ባለ ጸጋ እንቅፋት ሆኖበት ነበርና። ክርስቶስ የሰራቸውም አልዓዛርን ከሞት ማንሳትን የመሰሉ ተአምራት ሁሉ ለአንዳንዶቹ ወደ እምነት እንዲመጡ ምክንያት ነበሩ። የካህናት አለቆች ግን ልባቸውን እልህኛ አድርገዋልና በተአምራቱ አላመኑ ነበርና ሊገድሉት ያሴሩበት ነበር። ስለዚህ ጸጋው በአንተ ውስጥ እየሰራ ከሆነ ከፈቃድህና ከልብህ ከእርሱ ጋር ኅብረት ፍጠር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።